ልጆቻችሁ እንዳያዩት የልጅነት ትዝታችሁ ሊረክስ ይችላል። የምትወዳቸው እነ ቶም ኤንድ ጄሪና ዘ ላዮን ኪንግ ውስጥ የተደበቁት አስፈሪ መልእክቶች ምንድናቸው? ልጆቻችሁ እንዳያዩ የተከለከሉት እነዚህ ሚስጥሮች ሕይወታቸውን ሳይበክሉ አሁኑኑ እወቁ። እንደ ወትሮ ካርቱን ፊልሞች ሲዘጋጁ ለሕፃናት ተብለው እንዲሁም የሕፃናትን አስተሳሰብና አረዳድ ባገናዘበ መልኩ ለሕፃናት የሚመጥኑ ገጸ ባህሪያትን ትዕይንቶች የሚታዩባቸው ነበሩ። በአብዛኛው የፊልም ተመልካች ዘንድ ካርቱን ፊልሞች በድፍኑ የሕፃናት ፊልሞች ናቸው ተብሎ ይታመኑ ነበር። ዓለማችን በቴክኖሎጂና በዘመናዊነት በፍጥነት እየተጓዘች ባለችበት በዚህ ወቅት ግን ነገሮች እንደ ወትሮ በጥሩነታቸው እየቀጠሉ ያሉ አይመስሉም። በፊት ለሕፃናት ተብሎ ይሰሩ የነበሩት የብዙዎቻችን የልጅነት ጊዜ ያሳመሩልን የካርቱን ፊልሞች አሁን ላይ እንኳን ክፉና ደጉን ለይተው ለማያውቁት ሕፃናት ይቅርና ለአዋቂ እንኳን ለማየት የሚሰቀጥጥ መልኩ በውስጣቸው ጸረ እምነት የሆኑ በብልግና ትዕይንቶች የተሞሉ ሆነው የልጆችን አእምሮ ለመረበሽ ታስበውባቸው እየተሰሩ ይገኛሉ። በዛሬው ቪዲዮ ላይ የማስመለክታችሁ ለሕፃናት ተብለው የተሰሩ ነገር ግን በውስጣቸው ሰይጣናዊ መርዛማ ሐሳቦች የያዙ ፊልሞች ልጆቻችሁ ወይም በቅርብ የምታውቃቸው ሕፃናት በጭራሽ እንዳይመለከቷቸው፣ አሁን እየተመለከቷቸው ከሆነ ያለምንም ቅድመ ሁኔታ እንድታስቆማቸው ለማሳሰብ እፈልጋለሁ። ምናልባት ይህ ቪዲዮ ሊያጠፉ ስለሚችሉ ላይክ በማድረግ ብዙ ሰው ጋር እንዲደርስ እንድታደርጉ በትህትና እጠይቃለሁ። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። አሁን በቀጥታ ወደ ቪዲዮ እናልፋለን። አንደኛ ዘ ላዮን ኪንግ። ይህ አኒሜሽን ፊልም በአሜሪካው ዋልት ዲስኒ የፊልም ስቱዲዮ የተሰራና ከፍተኛ ተቀባይነት ያገኘ አኒሜሽን ፊልም ነው። በታሪክ ነገራውም ሆነ በገጸ ባህሪ አወቃቀሩ ከሞላ ጎደል ጥንቅቅ ተደርጎ የተሰራ ፊልም ነው ማለት ይቻላል። ታዲያ በርከት ያሉ መልካም ጎኖች ቢኖሩትም በዚህ ቪዲዮ ላሳያችሁ የፈለኩት በውስጡ በድብቅ ሊያስተላልፉት ስለፈለገው ሚስጥራዊ መልእክት ነው። በመጀመሪያ ከፊልሙ የፖስተር ምስል እንነሳ። በምስሉ ላይ እንደምትመለከቱት የፊልሙ ፖስተር አብዛኛው ሰው እንደሚገምተው አንበሳና ልትጠልቅ የተቃረበች የምሽት ጀንበር ምስልን ብቻ ሊያሳይ ነው። ይልቁንም ብዙ ሰው ሊገምተው በማይችለው ሁኔታ አሁን እንደሚታየው አንዲት ሴት እርቃኗ ከጀርባዋ በኩል ያለ ምስልን አስበውበት በድብቅ ይህንን ፊልም የሚመለከቱ ሕፃናት ላይ ቀርጾ የማስቀረት ስራን ሰርተዋል። ሌላው በዚህ ዘ ላዮን ኪንግ በተሰኘው ፊልም ላይ በአንደኛው ትዕይንት ሌላ የተደበቀ የብልግና መልእክት አስተላልፈው እናገኛለን። በምስሉ ላይ እንደምትመለከቱት በሰማይ ላይ የተበተኑት ፍንጣቂዎች አንድ የእንግሊዘኛ ቃልን ሲመሰርቱ እንመለከታለን። ይህም ሕፃናት ያለ ዕድሜያቸው ማወቅ የሌለባቸውን ነገር እንዲያውቁና እነሱ አእምሯቸውን ለመቆጣጠር የሚያደርጉትን ጥረት ማስተዋል እንችላለን። ቀጥሎ የምንመለከተው ደግሞ በብዙ ሕፃናትና ታዳጊዎች ዘንድ ተወዳጅ የሆነውን ፊልም ዘ ሊትል ሜርሜድ ይሆናል። ይህ ፊልም በወጣበት አካባቢ በአሜሪካ አሉ የተባሉ የፊልም አዋርዶች ማሸነፍ ችሏል። በዚህም 16ቱ ማሸነፍ ሲችል በሌሎች 8 ሽልማቶች ላይ እጩ ለመሆን በቅተዋል። ከዚህ ቀደም እንዳሳየኋችሁ ፊልም ሁሉ ይህ አኒሜሽን ፊልምም በውስጡ ድብቅና የሕፃናትን አእምሮ ሊረብሽ የሚችል መርዛማ መልእክቶችን ይዞ ለተመልካች ቀርበዋል።
እስቲ ይህ ቪዲዮ ለትንሽ ሰከንዶች አቁሙትና በምስሉ ላይ በምትመለከቱት የፊልሙ ፖስተር ላይ ለየት ያለ ለህፃናት የማይሆን መልእክት ያስተላለፉበትን ቦታ ለማግኘት ሞክሩ። ቀጥሎ እኔ መልሱን የማሳያችሁ ይሆናል። እንግዲህ እንደተመለከታችሁት ከኋላ በኩል የተቀመጠው ቤተ መንግስት የሚመስለው ምስል እንደምታስቡት ቤተ መንግስት ብቻ አልነበረም። በግልጽ ለመረዳት በሚከብድ መልኩ የተቀመጠ የብልት ቅርጽ ምስል በመካከሉ ተቀምጦ እናገኛለን። እንደዚህ ባለው መልኩ ከቅርብ ጊዜያት ወዲህ ወሲባዊ የሆኑ ምስሎችና ትዕይንቶችን ለህፃናት ተብሎ የሚሰሩ ፊልሞች ላይ እየቀላቀሉ ማቅረብ ከጀመሩ ስንብትብት ብለዋል። ለዚህ ማሳያ አንዲት ታዋቂ የህፃናት ፊልም ልጨምርላችሁ፣ ሚኪ ማውዝ። ይህንን ፊልም እንኳን አይደለም ህፃናት፣ አዋቂዎች ራሱ እንደምታውቁት አልጠራጠርም። አይታችሁት ባታውቁ እንኳን አንድ ጊዜ ቢሆን ስሙን ሰምታችሁት ታውቃላችሁ። ዋልት ዲስኒ የተባለው የአኒሜሽን ፊልም አምራች ካምፓኒ በ1927 ለመጀመሪያ ጊዜ የሰራው ካርቱን እንደሆነ ይነገርለታል። ከ1927 ጀምሮ አሁንም ድረስ በተወዳጅነቱ የቀጠለ ዘመን ተሻጋሪ የአኒሜሽን ፊልም እንደሆነ ብዙዎች ይስማማሉ። በሀገራችን ሳይቀር ብዙ ህፃናት ቦርሳቸው በደብተራቸውና በምሳቃቸው ላይ የዚህን አኒሜሽን ካራክተር ምስል ይዘው መመልከት የተለመደ ነው። ይሁን እንጂ በአንድ ወቅት አሳትሞ ባሰራጨው ምስል ከፍተኛ ተቃውሞ ተነስቶበት ነበር። በምስሉ ላይ የምትመለከቱት ይህ ፎቶ በህፃናት ቦርሳ፣ ቲሸርት እንዲሁም ልዩ ልዩ ዕቃዎች ላይ አሳትሞ ለገበያ አቅርቦት ነበር። ግን በግልጽ ምስሉ ላይ እንደሚታየው ልክ ከዚህ ቀደም እንዳቀረብኩላችሁ ምስሎች ሁሉ ለህፃናት የማይገባ ወሲባዊ መልእክትን ይዞ ተገኝተዋል። ይህም በካምፓኒው ላይ ትልቅ ትችትና ወቀሳ አስከትሎበት ነበር። በቀጣይ የማሳያችሁ ደግሞ ይህ ቪዲዮ ለመስራት ያስገደደኝ በቅርቡ በፕራይም ቪዲዮ ተሰርቶ ለህዝብ የቀረበው አስደንጋጭ ፊልም ካየው በኋላ ነበር። የፊልሙ ርዕስ ሃዚቢን ሆቴል ይባላል። በስመ ካርቶን ለህፃናት የተሰራ ፊልም ቢመስልም እንኳን ለህፃናት ለአዋቂ የሚከብዱ ቀፋፊና አሳሳች ትምህርቶች፣ ስድቦች እንዲሁም ልክ ያልሆኑ ትዕይንቶች የሚታዩበት ፊልም ነው። በተለይ ደግሞ ከክርስቲያናዊ አስተምሮዎች ጋር የሚጋጩ በርካታ የስህተት ትምህርቶችን በስፋት ይዘዋል። ሃዚቢን ሆቴል በመጀመሪያ ክፍል የመጀመሪያዎቹ ደቂቃ ላይ ከሰማይ ተባሮ ወደ ምድር የተጣለውን ሰይጣን ወይም ሉሲፌርን መልካም መልአክ አድርገው በማስተዋወቅ ይጀምራሉ። በአጠቃላይ ልጆችም ሆኑ አዋቂዎች ከዚህ ፊልም ከሚያገኙት ጥቅም ይልቅ የሚማሩት የተሳሳተ ትምህርት፣ ልቅ ስድቦችና ወሲባዊ ወሬዎች በመሆኑ ባታዩት ይመረጣል። ልጆቻችሁ ይህን ፊልም እየተመለከቱት ከሆነም ከዚህ በኋላ እንዳያዩት ማስቆም አማራጭ የሌለው ጉዳይ ነው። በተለይ ወላጆች እንዲሁም በቤታቸው ታዳጊ ህፃናት ያሉት ተመልካቾቼ በዚህ በቴክኖሎጂ ዘመን ልጆች የሚያደርጉትን መቆጣጠር ቢከብድም በተቻላቸው አቅም ከሃይማኖትና ከበዓል የሚያስወጣቸው የህፃናት መስለው መርዛማ መልእክቶችን አእምሯቸው ላይ ከሚቀርጹባቸው ፊልሞች እንዲሁም ሙዚቃዎች እንድትጠብቃቸው ማሳሰብ እፈልጋለሁ። የዛሬው ቪዲዮ ይህ ይመስል ነበር። እስከ መጨረሻው ሰዓት ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። ቪዲዮውን እስካሁን ላይክ ያላደረጋችሁ ላይክ፣ ሼር አድርጉ። እንዲሁም አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ሰላም።